ባለፈው ያየነው ተነባባሪ ተነባቢዎችን ነበር። ዛሬ ደግሞ ተነባባሪ አናባቢዎችን እናያለን። ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንቀጥል። ምናየው እነዚህ 11ዱን ተነባባሪ ፊደላቶች ነው። እነዚህ ደግሞ ቤዚክ ፊደላቶች ናቸው። 10 ቤዚክ ፊደላቶች ናቸው ከዚህ በፊት የተማራችኋቸው። እነዚህ የተወሰኑ ፊደላቶች በአንድ ላይ በመጣመር እነዚህን 11 ፊደላቶች ይፈጥራሉ ማለት ነው። እንዴት ነው የሚፈጥሩት? እነዚህ የመጀመሪያዎቹ 4ቱ ፊደላትና ከዚች ጋር በመሆን የመጀመሪያዎቹን እነዚህ 4ቱን ፊደላቶች ይፈጥራሉ። እንዴት ነው የሚፈጥሩት? አ ያ ኦ ዮ ፕላስ ኢ ከዚህ እነዚህ እቺ ፊደል ከሁሉም ጋር በመሆን እነዚህ 4ቱን ፊደላቶች እንዲፈጠሩ ታደርጋለች። እንዴት ነው የምታደርገው? ስናደርጋት እዚህ ጋር እቺ ፊደል ተፈጠረች ማለት አይደለም። እዚህ ጋር ስናደርጋት እቺኛው ፊደል ተፈጠረች። እዚህ ጋር ስናደርጋት እቺኛው ፊደል ተፈጠረች። እዚህ ጋር ስናደርጋት እቺኛው ፊደል ተፈጠረች ማለት ነው። ስለዚህ እነዚህ 4ቱ ፊደላት ከዚህኛው ፊደል ጋር በመሆን እነዚህ 4ቱን ፊደላቶች ተፈጠሩ ማለት ነው። እነዚህኞቹስ እንዴት ነው የሚፈጠሩት? ይቺ ፊደልና ይቺን እንወስዳለን። ይቺ 3 ፊደል ትፈጥራለች፣ ይቺኛውም 3 ፊደል ትፈጥራለች። እንዴት ነው? ኡን እንውሰድ መጀመሪያ። ይቺን እንውሰድ 3 ኦ ከዚች ጋር ስትሆን ይህን ፊደል ይሰጠናል። ዋ ከይቺ ፊደል ይቺ ነች። እዚህ ጋር ስትሆን ወ ሚል ፊደል ይሰጠናል። አሁን ደግሞ ከዚች ጋር ስትሆን ድጋሚ ወ የሚል ፊደል ይሰጠናል። ስለዚህ ይቺ ፊደል 3 ሆነ 3 ከተለያዩ ፊደላቶች ጋር ሆነ 3 ሳውንድ ወይ ፊደላቶች ትፈጥርልናለች ማለት ነው። እቺኛውን ፊደል ደግሞ ስንወስድ ኡ ከኦ ጋር ስትሆን ከዚች ጋር ስትሆን ወ የሚል ድምጽ ትሰጠናለች። ይህን ፊደል ትሰጠናለች። ከኤ ጋር ስትሆን ማለት ይሄኛው ወ የሚል ፊደል ትሰጠናለች። ደን ከዚህ ጋር ስትሆን ዊ። ስለዚህ 3 ፊደላቶች ትሰጠናለች ማለት ነው። በመጨረሻም እነዚህ 2 ፊደላቶች እርስ በርሳቸው አንድ ፊደል ይመሰርታሉ ማለት ነው። ስለዚህ አልሞላልንም፣ ሞላ 11 ፊደላቶችን ፈጠሩልን ማለት ነው። ስለዚህ እነዚህ 11 ፊደላቶች እርስ በርሳቸው 10 ፊደላቶች እርስ በርሳቸው በመጣመር 11 ፊደላቶች ይሰጡናል ማለት ነው። አ ያ እነዚህ ከኢ ጋር 4ቱን ፊደል ሰጡን። እቺ ደግሞ 3ቱን ሰጠችን። ይህም 3ቱን ሰጠን። የመጨረሻው እነዚህ በአንድ ላይ የ11ኛውን ፊደል ሰጡን ማለት ነው። 1 2 3 4 5 6 7 8 9 10 11 ፊደላቶች በዚህ መንገድ ይፈጠራሉ ማለት ነው። ኦኬ አሁን ደግሞ እያንዳንዳቸውን እናያቸዋለን። ይህ ፊደል ኤ የሚል ሳውንድ አለው። ኤ ከአና ከኢ ጋር የሚፈጠረው ኤ ድምጽ ኤ ለኤ ምሳሌ ኬ ይሄኛ ፊደል ደግሞ የ ከያና ከኢ ጋር የሚፈጠረው ሳውንድ ፊደል የ ይሄኛውም ኤ ልክ እንደዚህ ኤ የሚል ሳውንድ ነው ያለው ከኦ እና ከኢ ጋር ኤ። ለምሳሌ ሴ ኤ የሚል ሳውንድ አለው ማለት ነው። ይሄኛው ደግሞ ይህም የ ነው ሳውንዳቸው። ሳውንዳቸው ተመሳሳይ የሚሆኑ ሊኖሩ ይችላሉ። ለምሳሌ ይሄና ይሄ ሳውንዳቸው ተመሳሳይ ሊሆን ይችላል። ግን
ቃላት ውስጥ ሲመጡ ልዩነት ይኖራል። ትርጉማቸው የተለያየ ይሆናል። ለምሳሌ ይህን ተጠቅመን ሴ አል፣ ይችኛይቱን ተጠቅመን ደግሞ ሴ አል። ሁለቱም ሴ ነው፣ ግን ልዩነት አለው። ትርጉሙ ይለያያል። ይሄኛው ወፍ ማለት ነው፣ ይሄኛው ደግሞ ሶስት ማለት ነው። ይለያያል ማለት ነው። ስለዚህ ሳውንዳቸው ተመሳሳይ ብላችሁ የትኛውን ቦታ ላይ ቢመጣ ትርጉሙ ተመሳሳይ ነው ማለት አንችልም። ቀጣይ ደግሞ ይህ ፊደል ዋ የሚል ሳውንድ አለው። ዋ ከኦ እና ከአ ጋር ዋ ዋ። ለምሳሌ ኳይል ኳይል ዋ የሚል ሳውንድ አለው። ይህኛ ደግሞ ዌ ከኦ እና ከኤ ዌ። ለምሳሌ ዌ። ይህኛው ፊደል ደግሞ ዌ ከኦ እና ከኢ ዌ። ለምሳሌ ዌጉ። ይህኛው ፊደል ደግሞ ዎ ከኡ እና ከኦ ጋር ዎ። ለምሳሌ ዎን። የመጨረሻዎቹ ሶስቱ ይህ ፊደል ዌ ከኡ እና ከኤ ዌ። ለምሳሌ ወይቶ። ይህ ፊደል ደግሞ ዊ ከኡና ከኢ ጋር ዊ። የመጨረሻው እይ ከእ እና ከኢ እይ። ለምሳሌ እይጃ። ከዚህ በፊት እንደነገርኳችሁ ቫውሎች መጀመሪያ ላይ የሚመጡ ከሆነ ከዚህ ፊደል ጋር አብሮ ይቀመጣሉ ብያቸዋለሁ። ለምሳሌ አ ብሎ የሚጀምር ቢሆን አ እንደዚህ ይቀመጣል ማለት ነው፣ ወይም ቃሉ በዚህ ይጀምራል ማለት ነው። ስለዚህ እነዚህ 11 ፊደላቶች መጀመሪያ ላይ የሚመጡ ከሆነ ከዚህ ፊደል ጋር አብሮ ይቀመጣሉ። ስለዚህ ኤ በዚህ ይጀምራል ማለት ነው መጀመሪያ ላይ የሚመጣ ከሆነ። ይሄም እንደዚህ አድርገው ይጀምራሉ ማለት ነው። መጀመሪያ ላይ የሚጀምሩ ከሆነ ሁልጊዜም ይችኛው ፊደል አብራቸው ትቀመጣለች። 11ዱንም አናባቢ ተነባባሪ ፊደላቶችን አይተን ጨርሰናል ማለት ነው። እነዚህን ቃላቶች አንብቧቸው። የኮሪያን ፊደላቶች ሙሉ አይተን ጨርሰናል። ከቤዚክ ኮንሶናንት ቫወል፣ ከደብልም ኮንሶናንት ቫወልን አይተን ጨርሰናል ማለት ነው። ስለዚህ እነዚህ ጥያቄዎችን አዘጋጅቼላችኋለሁ። በአማርኛ ወይም በእንግሊዘኛ ይች ፊደል ማን እንደሆነች ጻፉልኝ። ይህም ምን እንደሚል ከፊት ለፊቱ ጻፉ። 시청해주셔서 감사합니다. 다음 영상에서 만나요.